አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናል ቤተሰቦቼ ዛሬ የማሳያችሁ በዘይን ሸሪሃ ካርድ ስታስገቡ በራሱ የሚመጅንባችሁ ወይ 15 ወይ 25 VVN 3 VVN 2 XN የተለያዩ ማለት ነው። እነሱን ቀጥታ ካንሰል ለማድረግ ማለት ነው ለመዝጋት እንዴት አድርጋችሁ ሜሴጅ እንደምትልኩ አሳያችኋለሁ። ሁለት አይነት መንገድ ነው ያለው። ሁለቱንም እናንተ ትዘጉታላችሁ ማለት ነው። ሁለቱንም መንገድ የማሳያችሁን ትዘጋላችሁ። ቀጣይ ካርድ ስታስገቡ እናንተ በምትፈልጉበት በስተቀር እንጂ አይበላችሁም ማለት ነው። ያኔ ከዚህ በፊት በራሱ በጣም ነበር የሚበላው፣ ነገር ግን አሁን አይበላም። አሁን ለምሳሌ ካርድ ካስገባሁኝ ቆይቻለሁኝ ላሳያችሁ። አሁን ካርድ ካስገባሁኝ ቆይቻለሁኝ፣ ነገር ግን ከዚህ በፊት ሸሪዓ ካርድ ይበላ ነበረ ማለት ነው። እና አሁን ዘግቻለሁኝ። ካርድ ካስገባሁኝ እንግዲህ ሳምንት ሊሆነኝ ነው። እስካሁን ይኸው ብሩ አለ ማለት ነው፣ አልወሰደውም። እና እኔ በዘጋውበት መልኩ እናንተም እንዴት መዝጋት እንዳለባችሁ አሳያችኋለሁ። አሁን ሙሉውን እስከ ቪዲዮ ፍጻሜ አብራችሁኝ ሆኖ ማለት ነው። ቀጥታ ወደ ሜሴጅ ቤት ትገባላችሁ። ወደ ሜሴጅ ቤት እንደገባችሁት ምንድነው የምታደርጉትኝ? በመጀመሪያ እናንተ የምትጽፉትኝ 959 ነው። 95ን ከጻፋችሁ በኋላ ከታች እናንተ የሚባላባችሁን ኮድ ያኔ የ60 ብር መጅናችሁ እሱ ከሆነ የሚባላባችሁ የ15 ከሆነ ወይ 25 ከሆነ ወይ 25 ከሆነ VV2 3 ምናምን እናንተ የሚባላባችሁን ኮድ ነው የምትዘጉት ማለት ነው። በመጀመሪያ የማሳያችሁ ስቶፕ ዩንሰብ ብላችሁ ይሄንን የጻፍኩትን በቀይ ያከበብኩበትን ማለት ነው። በቀስት ያሳየኋችሁ ይሄንን ኮድ ታስገቡና ሴንድ ትሉታላችሁ ማለት ነው። ሴንድ ትሉታላችሁ። ከዛ ድጋሚ አሁንም ደግሞ ዋይ 25 ከሆነ የሚባላባችሁ CA ብላችሁ ከዛ ዋይ 15 ማለት ነው። እንደዚህ አድርጋችሁ ሴንድ ትሉታላችሁ። ዋይ 15 ከሆነ በራሱ የሚመጅንባችሁ። አሁንም ደግሞ ዋይ 25 ከሆነ ዋይ 25 ላይ እንደዚህ አድርጋችሁ CA የሚለውን መጀመሪያ አድርጋችሁ ሴንድ ትሉታላችሁ ማለት ነው። VV2 VV3 ከሆነ ደግሞ አሁንም ደግሞ CA ብላችሁ በዚህ በራሱ የመጀነር ተቸገራችሁ ወይም የሳምንት ወይም ደግሞ የወር ማለት ነው። እንደዚህ ከሆነ አሁንም ሴንድ ትሉታላችሁ ማለት ነው። የሳምንት ከሆነ የመጀናችሁት 2 ቁጥር አድርጋችሁ ከዛ እንደዚህ አድርጋችሁ ሴንድ ትሉታላችሁ። ቀኑን መቀየር ብቻ ነው። የአንድ ቀን ከሆነ ያደረጋችሁት እንደዚህ አድርጋችሁ ሴንድ ትሉታላችሁ። ይሄንን ኮድ ታስገቡና ማለት ነው። NX የሚለውም ደግሞ ልክ እንደዚያው እንደዚህ አድርጋችሁ ሴንድ ትሉታላችሁ። የ60 ብሩም ልክ እንደዚህ አድርጋችሁ በራሱ የመጀነ ከተቸገራችሁ 312 ከዚያ ሴንድ ትሉታላችሁ። ከላይ 959 መቀመጥ አለበት ማለት ነው። ልክ እንደዚህ አድርጋችሁ መመጀን ትችላላችሁ። እንደገና ደግሞ ይሄን አሁን የማሳያችሁ ማለት ነው። በዚህም የሚባላባችሁ ከሆነ 1005 ብላችሁ በዚህ 2 ብር ከ50 እየቆረጠባችሁ ተቸግራችሁ ከሆነ ይሄንንም ልክ እንደዛው CA ብላችሁ 1005 ብላችሁ ሴንድ ትሉታላችሁ። ድጋሜ አይቆርጥባችሁ ማለት ነው። 2 ብር ከ50 2 ብር ከ50። እንደገና ደግሞ ይሄ የኔት ነው። ይሄን የመጀናችሁት የእንትን ነው ማለት ነው። በራሱ የመጀነር ተቸገርባችሁ። እንደገና ደግሞ የሙካላማ የሳምንት የወር አለ። እሱንም ልክ CA ብላችሁ ከዛ የሳምንት ከሆነ 10006 ነው
ሴንድ ትሉታላችሁ። መጃናችሁ እንዳለቀ ማለት ነው። መጃናችሁ እያለ ይሄን ነገር ከላካችሁ መጃናችሁንም አብሮ ነው የሚዘጋው፣ ያቋርጠዋል ማለት ነው። የወሩን ከሆነ ደግሞ 7 እንደዛ አድርጋችሁ ተሞልታላችሁ። ያርጋችሁ ከሞላችሁት በኋላ በራሱ አይመጅንባችሁም ያለ እናንተ ፍቃድ ማለት ነው። በእናንተ ፍቃድ ብቻ ነው የሚሆነው የሚመጅንባችሁ። እንደገና ደግሞ ቆይ አሳያችሁ NX እስኪ ስንት ነው ኮዱ? NX ለነገራችን ላይ እኔ ሜሴጅ አልደልትም ሌላ ጊዜ ስለሚጠቅመኝ ያልኩ ማለት ነው። አዎ የዚህም አይነት የመጀነባችሁ ከተቸገራችሁ ልክ እንደዛው NX to እንትና የሚለውን ልክ ከዚህ ጋር ምን ታደርጋላችሁ? CA ብላችሁ ከዛ N የወር ከሆነ የመጀናችሁት X T የሚለውን እንደዚህ አድርጋችሁ ትሉት ካላችሁ ይዘጋላችኋል ማለት ነው። አምሼ CA የሚለውን መጀመሪያ ታደርጋላችሁ። የሆነ እዚህ በፊት ይሄን እየቆርጠብኝ ነበረ ልኬው ዘግቶልኛል ማለት ነው። እና ሌላ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ይሄን ቪዲዮ ሼር አድርጉት ሌላ ሰው እንዲጠቀምበት ማለት ነው። ብዙ ሰው እየተቸጋገረ አይቻለሁ። ይሄን ቪዲዮ ሼር አድርጉትኝ አይተው ይሄን ቪዲዮ እንዲጠቀሙ። ቪዲዮ ላይክ አድርጉት። እንዲሁም ደግሞ ሐሳባችሁን ኮሜንት ላይ አስፍሩልኝ። መልካም